በአፍሪካ ልብ ውስጥ ድምጽ አልባ አብዮት እየተካሄደ ነው። አብዮቱ የጦር መሳሪያ አይደለም፣ የሐሳብ ነው። ይህ ድህነትን የሚያፋፍሙ ውስጣዊ ጠላቶቻችን የሆኑት ሙስና፣ ብሔርተኝነትና ሞራላዊ ውድቀት ላይ የተከፈተ ዘመቻ ነው። በድህነት፣ በሙስና፣ በዘረኝነትና በአክራሪነት ላይ ጀርባችንን ለመመለስ ራሳችንን ማዘጋጀት አለብን። ለአገራችንና ለአህጉራችን በሚመችና አውዳዊ በሆነ መልኩ ችግራችንን ለመፍታት ወስነን መነሳት አለብን። የሶፎስ አፍሪካ ጥሪ ያ ነው። ይህ የሶፎስ አፍሪካ ታሪክ ነው። ምስረታው በአውሮፓውያኑ 2021 ዓ.ም ነው። በቀጣዩ ዓመት 2022 ርዕዩን ለተሻለች አፍሪካ የተለወጡ ሴቶችና ወንዶችን ማፍራት አድርጎ ስራውን አሃዱ አለ። ሶፎስ ያው የጥበብ ሐሳብ ነው፣ ዊዝደም ነው። በተለይም በአሁኑ ጊዜ ጽንፍ ረገጥ የሆነ አስተሳሰብ እንቅስቃሴና ድርጊት በሞላበት ሀገራችን ሶፎስ አፍሪካን ሳስብ በበረሃ መካከል እንዳለ ኦአሲስ ተስፋን፣ ተሐድሶን፣ መለወጥን፣ እድገትን ለማምጣት የተዘጋጀ እንቅስቃሴ ነው ብዬ በጣም ተስፋ አድርጋለሁ። እንዲህ ነው መፈክሩ። አፍሪካ መዳኛዋ ከፈጣሪ ጋር አፍሪካውያን ልጆቿ ናቸው። ይህ ግን ዓለም አቀፋዊ ጠቃሚ ትብብሮችን ወደ ጎን በመተው አይደለም። ውስን በተለወጡ ሰዎች ለውጥ ማምጣት የተባለ ሐሳብ በጣም ጠቃሚ ሐሳብ ይመስለኛል። ዓለምን የሚለውጡ ውስን ሰዎች ናቸው። ሶፎስ አፍሪካ ውጥኑን ለመከወን 3 አበይት መንገዶችን ይጠቀማል። በማህበረሰብ ውስጥ ያሉ ችግሮችን በጥናት ነቅሶ ማውጣት፣ የለውጥ ሐዋርያትን ማፍራትና በስነ ምግባር የታነጹ ባለሙያዎችና ባለሀብቶች ከፍ ብለው እንዲታዩ ማድረግ። በጣም በጥንቃቄ ማሰብ ይኖርብናል። ሶፎስ የሚሰራው ማይንድ ሴት ላይ ነው። አብዛኛው ነገር ኳሊቴቲቭ ነው። በሰው አእምሮ ላይ ቢሄቪየር ላይ ነው የሚሰራው። ስለዚህ ይሄ በቢሄቪየራል ቼንጆች ደግሞ ኦቨርናይት የሚመጡ አይደሉም። በደንብ ክሪቲካሊ ሜጀር መደረግ አለባቸው። ሶፎስ የመጀመሪያው እርምጃው ያደረገው የለውጥ ሐዋርያትን አውታረ መረብ ወይም ኔትወርክ መዘርጋት ነበር። በእነዚህ 3 ዓመታት ውስጥም ርዕዩን ከ10,000 ለሚበልጡ ተሳታፊዎች አካፍሏል። በኢትዮጵያ ያለው አውታረ መረብ ከ2,200 በላይ አባላትን አፍርቷል። ከዚህ አውታረ መረብ ውስጥም አንዳች ኃይል ተወልዷል። የሶፎስ አፍሪካ አምባሳደሮች። ስሜ ሚሻሜ ደሳለኝ ይባላል። የመጣሁት አሁን የምሰራው አይኤፍኤስ ኤምሳ የሚባል በተማሪዎች ላይ የሚሰራ ኢቫንጀሊካል የሆነ ድርጅት ውስጥ ነው የሚሰራው። ኦፊሰር ሆኜ ነው የሚሰራው። በጣም ጥሩ ጊዜ ነበር የነበረን። እውነት ለመናገር ስለ ሶፎስ አፍሪካ ከዚህ በፊት ሰምቼ አውቃለሁ። ዶክተር ደስታን በደንብ አድርገው ነግረውኛል። ግን ደግሞ ዛሬ በደንብ ሰፋ ባለ መልኩ ምን ላይ እንደሚሰሩ ምናምን በደንብ አድርገው ዲቴል ስለነገሩ በጣም ጥሩ ነው ብዬ አስባለሁ። ከዛ ደግሞ ዶክተር ለማ ደግፋም የነበራቸው ፕሬዘንቴሽን በጣም አሪፍ ነበረ ሊደርሺፕ ላይ እና በደንብ አይ ኦፕኒንግ የሆነ ፕሬዘንቴሽን ነበር የነበረው። በጣም ደስ ይላል። እንዴት ነው የድህነትን ሳይክል መስበር የምችለው? አባቴ ድሃ ከነበረ እኔ ድሃ መሆን የለብኝም። የኔ ልጆች ድሃ አይሆኑም። ያ ማለት ሳይክሉን ከሰበር ነው አይ ቢሊቭ ኮሚኒቲያችን ይቀየራል ብዬ ነው ማስብ። ወደ 200 የሚጠጉ በጎ ፈቃደኞች ተሰጥተው የሶፎስ አፍሪካ ርዕይ ከግብ እንዲደርስ በማማከርና ከጎኑ በመቆም ተግተው እየሰሩ ይገኛሉ። ከመካከላቸው ጥቂት የማይባሉ በአዲስ አበባና በክልል ከተሞች በሚገኙ የሶፎስ አፍሪካ ቅርንጫፍ ቢሮዎች ደፋ ቀና እያሉ ነው። ሶፎስ አፍሪካ ስር የሰደደውን አራሙቻ ለመንቀል በተለያዩ ርዕሰ ጉዳዮች ላይ ያተኮረ የመረበበይን የቁርስ ሰዓት ክበብ በማቋቋም ውይይት ያደርጋል። የፓናል ውይይቶች የሚደረጉባቸው መድረኮችም ተፈጥረዋል። እነዚህ ዕውቀት አቀፍ ውይይቶች የታላላቅ ጥናቶች መነሻ ሆነው አገልግለዋል። ከነዚህ መካከል አንደኛው ብሔርተኝነት ከፖለቲካና ከሃይማኖት ጋር የሚያደርገው ያልተቀደሰ ጋብቻ በአንዲት ሀገር ውስጥ የሚፈጥረው ተጽዕኖ ምንድነው የሚለው ነው። ድህነት የተባለ በሽታ አለ በዚህ በአፍሪካ። እንደ ሙስና፣ እንደ ዘረኝነትና የሃይማኖት ጽንፈኝነት ያሉ ማህበረሰባዊ በሽታዎች ደግሞ ኢትዮጵያንና አፍሪካን
እየገደሉ ነው። በጥናቱ ውጤት ላይ በመመርኮዝም ለሚመለከታቸው መንግስታዊና መንግስታዊ ላልሆኑ አካላት የፖሊሲ ምክረ ሐሳቦችን እንካችሁ ብሏል። ሶፎስ አፍሪካ ለሀገራዊ ምክክር ግብዓት የሚሆኑና ለስልጠና ዝግጅት የሚጠቅሙ ግብዓቶችም የጥናቱ አበርክቶች ናቸው። ሰለሞን ተፈራ እባላለሁ። አዲስ አበባ አካዳሚ ነው። እዛው ከፍተኛ ተመራማሪ ሆኜ እያገለገልኩ እገኛለሁ። አጠቃላይ የስልጠና ሂደት በጣም ለዚች ሀገር እንደ ፈውስ የሚወስደው እንትን ነው፣ ስልጠና ነው። ምክንያቱም የኢትዮጵያ እንደምታውቁት ዘርፈ ብዙ ችግር ያለበት ከታሪክን ጀምሮ በተለይ በአመራር ጋር ተያይዞ የምነሱ ችግሮችና ተግዳሮች እንዳለ ይታወቃልና ያኛ ደግሞ ለሰፊ ችግሮች እንዳደረገን ያኛ ደግሞ ኢቭን በአሁኑ ደረጃ እንኳን እዚህ ሀገር ላይ ከፍተኛ ተግዳሮ ያለው ጉዳይ ስለሆነ ስለዚህ በዚህ መሰረት አመራር ላይ መስራት የተቋም አመራር ላይ መስራት አመራር ማብቃት ኢቭን አመራር ማፍራት ላይ የሚሰራው ስራ ትልቅ ቁልፍ ጉዳይ ብሎ ሊወሰድ ይገባል። በሶፎስ አፍሪካ ዋናው ነገር በጥናትና ምርምር ያገኘነው በሐሳብ ፍጭት ያዳበርነው ዕውቀት ወደ ተግባር መቀየር አለበት የሚል ነው። የሰዎችን ሕይወት ያለወጠ ዕውቀት ትርጉም አልባ ነው። መንገዱን ውይይትና ምክክር ያደረገው የፕራክሲስ ፕሮግራም ስልጠና መርሃ ግብር ተቋማትን ለመለወጥ የተቋማቱን ሰራተኞች በለውጥ ሐሳብ እንደ ረመጥ ያቀጣጥላል። ሶፎስ አፍሪካ በዚህ መርሃ ግብሩ የመጀመሪያ ዙር ስልጠናውን በተለያዩ ተቋማት ውስጥ በማካሄድ ላይ ይገኛል። ከነዚህም ውስጥ ፍትህ ሚኒስቴርና መካነ ኢየሱስ ሴሚናሪን ጨምሮ 5 ትልልቅ ተቋማት ይገኙበታል። 125 ሰልጣኞች ስልጠናውን አግኝተዋል። ይህ ጅምር ነው። በፈጣሪና በእናንተ እርዳታ ገና ብዙ ይጓዛል። ኖህ ታከለ በፍትህ ሚኒስቴር የፍትህ ስርዓት ማሻሻያና የለውጥ ስራ አመራር ዳይሬክቶሬት ዳይሬክተር። በ3 ሰዓታት ለ6 ሳምንታት የነበረ ስልጠና ነው። ስልጠናው ስኪል